ማንኛውም ሰው ቀይ ሆነ ጥቁር ሆነ የትኛውም ሰው በእግዚአብሔር አርአያ ከተፈጠረ ሰውን መርጦ መውደድ ማለት ከእግዚአብሔር መልክ የማወደውና የማልወደው አለኝ ብሎ ከመካድ እኩል ነው። ሰዎች ሁሉ የእግዚአብሔር መልክ ናቸው። ሰውን የሰውን ተፈጥሮ ማወቅ ሰውን ከሰው ጋር ለመኖር ያስችላል። እንደውም ይሄ ብቻ አይደለም። ሰው እግዚአብሔርን መምሰል ሲጀምር ከአራዊት ጋር ሁሉ መኖር ይጀምራል። አራዊት ሁሉ የሱ ዘመዶች ይሆናሉ። አራዊት ዘመዶች ይሆናሉ። ሰው ከእግዚአብሔር ጋር ካልሆነ የመጀመሪያው ከራሱ ጋር አይኖርም፣ ከቤተሰቦቹ ጋር አይኖርም፣ ከእንስሳት ጋር አይኖርም፣ ከዛ በኋላ ከአራዊት ጋርም አይኖርም። ምድርን በጠላትነት ትነሳበታለች። ስለዚህ ስጋውያን ስለሆንን የሰውን ተፈጥሮና ክብር ስለማናውቅ ሰማይና ምድር ዋጋው ያልሆኑትን የሰው ልጅ በእግዚአብሔር ደም የተገዛውን የሰው ልጅ ንቀን አቃለን መርጠን ከሰው ስናሻሽል እንሆናለን። እና የመለያየታችን ዋና ምክንያት ምንድነው? የሰውን ክብር ስለማናውቅ።